እሺ የአፍሪካ መሪዎችና ጀማሪ ቢዝነስማን ልክ እንደ ደራሽ ወንዝ ናቸው። ደራሽ ወንዝ ማለት በውሃ የሞላ ማለት ነው። ምናልባት ቃሉ አዲስ የሚሆንባችሁ ሰው ካላችሁ ማለት ነው። ምናልባትም እንደ አባይ ወይም ደግሞ ትልልቅ ወንዞች ሳይሆኑ በክረምት በጣም በከፍተኛ ዝናብ አማካኝነት የሚሞሉ ወንዞች አሉ። በዛን ወቅት ላይ ድንገት እንደሞላ ካገኘህ ጠርጎ ይዞ ይሄዳል ማለት እሱን ነው ለማለት የፈለኩት። ስለዚህ ወደ ቪዲዮ ከመግባታችን በፊት ቪዲዮውን ሰብስክራይብ ላይክ በማድረግ ጀምሩ። እንግዲህ ለምንድነው እንደዛ ያልኩት? ጀማሪ ቢዝነስን ማን እና የአፍሪካ መሪዎች እንደ ደራሽ ወንዝ ናቸው። የሚያመሳስላቸው ነገር አለ። አሁን ደራሽ ወንዝ ያገኘውን ነገር ሁሉ ከብትም ሊሆን ይችላል፣ ዳር ላይ የወደቀ ግንድም ሊሆን ይችላል። ያገኘውን ነገር ሁሉ እየጠራረገ ይበላል። ተሸክሞ ነው የሚሄደው። በቃ ይዞ ይሄዳል። አይገባውም ለምን ይዞ እንደሚሄድ ደንታ የለውም። ብቻ ጉልበት ስላለው እየጠረገ ይዞት ይሄዳል። ቀስ እያለ የዝናብ መጠኑ እየቀነሰ በሚሄድበት ጊዜ ግን ያንን ተሸክሞ ሲሄድ የነበረውን ነገር እየጣለው እየቀነሰ ኃይሉ እየቀነሰ በሚሄድ ቁጥር ተሸክሞት የሚሄደውን ነገር እየቀነሰው ይሄዳል ማለት ነው። መጨረሻ ላይ ጭራሽ ያንን ሁሉ ሲያደርግ ሲደነፋ የነበረ ጉልበቱ ሲቀንስ ማለት ዝናብ በሚቀንስበት ጊዜ እስከ ወይ ደግሞ በጋ ወራት ላይ ሲመጣ ጭራሽንም ምንም አይነት እንጥፍጣፊ ውሃም ላይኖረው ይችላል ማለት ነው። ስንት ሲበላ ስንት ሲያንገላታ ስንት ይዞ ሲሄድ ተሸክሞ ሲሄድ የነበረው ጉልቤ መጨረሻ ላይ ራሱን ድርቅ ይላል ማለት ነው። እንግዲህ ቢዝነስማንም ምንድነው የሚያደርገው? ጀማሪ ቢዝነስማን ትርፍና ኪሳራ የሚባል ነገር የመስራት ልምድ የለውም። ምን ብሰራ ወይም ደግሞ የአእምሮ ስሌት የሚባለውን ቀድሞ አይሰራም። ብቻ እሱ ገንዘብ ስላገኘ ብቻ ምንድነው በቃ መደሰት ይፈልጋል። ያወጣል፣ ይጠጣል፣ ይበላል፣ ከቦታ ቦታ ይንቀሳቀሳል፣ ደስ ያለውን ነገር ያደርጋል። እሱን ሲያደርግ ደግሞ ከትርፉ አይደለም ወይም ደግሞ ምን ያክል አተርፌያለሁ አይደለም። ብቻ ኪሱ ላይ ገንዘብ እስካለ ድረስ ምን አገባው ያለውን ያጠፋል ማለት ነው። በወረት ሁሉ ሲበላበት ሲጠጣበት የተለያዩ ነገሮችን ሲያደርግበት ይቆይና መጨረሻ ላይ ከነ አካቴው ከነ ወረቱ ሁሉ እንክት አድርጎ ጭርስ ያደርጋል ማለት ነው። ስለዚህ ልምድ ስለሌለው ተመልሶ እንደገና ወደ ድህነት አረንቋ ውስጥ ይገባል ማለት ነው። ምናልባትም ብዙ በገንዘቡ ግፍ ሲሰራበት የነበረው መጨረሻ የሚቀምስ የሚጠጣው ሁሉ ሊያጣ ይችላል ማለት ነው። እንግዲህ ወደ መሪዎቻችን ስንመጣም መጀመሪያ ተማጽነው ስንት ነገር አስመስለው ለሀገር ተቆርቋሪ መስለው ለህዝቡ ጠቃሚ ነገሮችን የሚመሰሩ ይመስሉና ልክ የስልጣን ወንበሯ ላይ ፊት ካሉ በኋላ ምንድነው ማድረግ የሚጀምሩት? በቃ ያችን ስልጣን የሚያጧት አይመስላቸውም። ልክ እንደዚህ እንደ ደራሽ ውሃውና እንደ ጀማሪ ቢዝነስማኑ ያችን የሚያጧት አይመስላቸውም። በቃ ጥያቄ መመለስ አይፈልጉም። የወጡበት ዓላማ ህዝቡን ማገልገል ነው። ያንን የረሱትና የራሳቸውን በቃ ያጡትን ነገር ሁሉ በድህነት መጀመሪያ ሲያድጉ ወይም ደግሞ በቃ ማድረግ ያልቻሉትን ነገር እነሱ ማድረግ ይጀምራሉ ማለት ነው። መብላት የሚፈልጉትን ያማራቸውን ነገር ሁሉ ይበላሉ። ከዛስ ያማራቸውን ነገር በልተው ሲጨርሱ ያማራቸውን መልበስ እሱን ሲጨርሱ በአማራቸው ቅንጡ የሆነ ቤት መኖር ማለት ቤተ መንግስትም እየኖሩ ትርፍ ቤት ይሰራሉ። የት እንደሚሰሩት አይታወቅም። በማን እንደሚሰሩት አይታወቅም። የት ሀገር እንደሚሰሩትም አይታወቅም። የሚፈልጉትን ካፒታል የት ሀገርም እንደሚያስቀምጡት አይታወቅም። በቃ ጭራሽ ድልቅቅቅ ይላሉ። ጥያቄም ሲነሳባቸው ያንን ጥያቄ ያነሳ አፉን ይዘጉታል በማዘጊያቸው ማለት ነው። ያንን ሁሉ ሲያደርጉ ህዝቡን ሲያሰቃዩት፣ ሲገሉት፣ ሲያርዱት የተለያዩ ነገሮችን ሲያደርጉ ይቆዩና መጨረሻ ላይ ህዝብ ገንፍሎ ሲነሳ ወደ ነበሩባት ውርድ ይላሉ ማለት ነው። ከዛስ ጭራሽ እነሱም እንደዛ ሲያንገላቱ ፈላጭ ቆራጭ ሆነው እንደ ፈጣሪ በኖሩባት ሀገር ላይ እነሱም አይኖሩም።
ተሰደው ወደ ሌላ ሀገር ይሄዳሉ ማለት ነው። ከዛስ ወደዛች ሀገር ጭራሽ ድርሻ አይሉማ። ስንት ነገር ሲያደርጉ የነበሩባትን አገር እንደፈለገ ሲፈነጩባት የነበሯትን አገር ስንት አጃቢ ያሉት ነገር የሚፈጽምላቸው በቃ ስንት ነገር ሲያደርጉ ኖረው መጨረሻ ላይ ያች ሀገር ለቀበራቸውም ትናፍቃቸዋለች ማለት ነው። እና ሶስት ነገሮች አልተመሳሰሉባችሁ? ምናልባት እኔም ብቻ ከሆነ እንግዲህ ቅርታ አድርጉልኝ። ቪዲዮውን ላይክ፣ ሰብስክራይብ፣ ሸር አድርጉ።